ጓደኞቼ እንዴት ናችሁ? ዛሬ የምንመለከተው ሬዚስተር መለካት ይሆናል። ከባለፈው የቀጠለ ነው። በዲጂታል መልቲሜትር እንዴት እንደምንጠቀም እናያለን። እንግዲህ ካርቦን ፊልም ሬዚስተር አዘጋጅቻለሁ በከለር ኮድ ያለውን ነው። እንግዲህ ይሄንን መበላሸቱን ወይም ትክክለኛ ሬዚስተር መሆኑን በመልቲሜትር እንለካለን። መጀመሪያ ከለር ኮድ ምን እንደሚመስል እንግዲህ ከ0 እስከ 9 ድረስ ያሉ ከለር ኮዶች እነዚህ ናቸው። ብላክ፣ ብራውን፣ ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ፣ ቫዮሌት እና ግሬ ዋይት ናቸው። እነዚህ እንግዲህ ከለሮች የሚያመለክቱን ከ0 እስከ 9 ያሉ ቫልዩዎችን ነው። ብላክ 0 ይጀምራል፣ ዋይት በ9 ያልቃል ማለት ነው። እነዚህን ከለሮች ማወቅ ይኖርብናል ካርቦን ፊልም ሬዚስተር ለመለካት። ሌሎቹ ራሳቸው ላይ ተጻፉ አላቸው ወይም ደግሞ ቦርዳቸው ላይ ይጻፋል ብዙ ጊዜ። ሌላው ቶለራንስ አላቸው ማለት ከዋጋቸው ወደ ላይ ወደ ታች የሚወርዱበት መጠን ነው። ብራውን ከሆነ 1%፣ ሬድ ከሆነ 2%፣ ጎልድ 5%፣ ሲልቨር 10% ነው ማለት ነው። እንግዲህ ይሄን ከለር ኮድ የምትሸመድዱበት ልዩ መንገድ አዘጋጅቼላችኋለሁ። እኔ ተጠቀመችኝ ናት። እሷን በተቻለ መጠን ለመያዝ ሞክሩ። brilliant boy repaired our yellow gold bracelet very good way። ይቺን አንድ ሴንቴንስ ከያዛችሁ ከላይ እስከ ታች ከብራውን እስከ ዋይት ድረስ ለማስታወስ ያስችላችኋል ማለት ነው። እንግዲህ ብዙ ሶስት አይነት ቢ ስላለ ቦይ የምትለው ብራውን መሆኗን ብቻ በደንብ አስተውሉ። ያው ብላክ መቼም አይጠፋችሁም። ብላክ 0 መሆኑ የታወቀ ነው። ከዛ ጉድ የምትለው ደግሞ ግሬ መሆኗን አስተውሉ። ለምን 2 ጂ ስላለን ማለት ነው። ግሪን እና ግሬ ስላለ ጉድ የምትለው ወርድ ከያዛችሁ እሷ ለግሬ ናት ማለት ነው። እንግዲህ brilliant boy repaired our yellow gold bracelet very good way። እቺን ጥጥት አድርጋችሁ ከያዛችኋት መስመሩ ማለት እያንዳንዱን ስቴፕ ለማስታወስ ይጠቅማችኋል ማለት ነው። ለምን ከ0 እስከ 9 ነው። የመጀመሪያ ቃሎቻቸውን ያስታውሳችሁ በዛ መሰረት እትይዛላችሁ። አንድ ሴንቴንስ መያዝ ይሻላል በሚል አንድ ሴንቴንስ መያዝ አጠቃላይ ከለር ከመያዝ ይቀላል። እንግዲህ ልትጠቅማችሁ ትችላለች በሚል ነው። ለማንኛውም አሁን ወደ ሜትራችን እንሄዳለን። እንግዲህ የምንለካው ቀድም እንዳልኳችሁ 4.7 ኬ ኦም ያለው መሆኑን እንግዲህ በዚህ ቼክ እናደርጋለን ማለት ነው። በዚህ ከለር ኮድ መጀመሪያ ምክንያቱም ዋና ትክክለኛ የተጻፈበትን ቫልዩ ካላወቀን ብንለካው ምንም ትርጉም የለውም ማለት ትክክለኛ ዋጋውን አናውቀውም ማለት ነው። ስለዚህ እንዴት አድርገን ከለር ኮድ እንደምናነብ ሬጂስተራችን ላይ ለማየት ያክል አንዲት ድሮይንግ ሰራና እሷ ላይ እንመለከታለን። ላይናት ቢጫዋ 4 ላይ ናት። ከዛ ቫዮሌቷ ደግሞ 7 ናት። ሁሉ ጊዜ ከመጀመሪያ ጀምራችሁ ነው የምታዩት፣ ከግራ ወደ ቀኝ ነው የምታነቡት። ከዛ ቀዩ ሁሉ ጊዜ የምታሳየው ከኋላ የምታስገቡትን 0 ወይ ማባዣዋን ነው። 2 0 ይገባል ማለት ነው። እንግዲህ እቺ ቢጫ አድርጊያታለሁ ግን ሲል ጎልደን ማለት ናት። 5% የዚህ ሬዚስታንስ ዋጋ ወደ ላይ ወደ ታች ሊል ይችላል ስትለኩት ማለት ነው። እንግዲህ የዚህ ሬዚስተር ቫልዩ ስንት ነው ማለት ነው? 4 7 እና 2 0 ማለት ነው ከኋላ ያለው። እንግዲህ ታስተካክላችሁ ስትጽፉት 47 ትሉና 0 0 ኦም ማለት ነው። 4700 ኦም ነው። አሁን በኪሎ ማስቀመጥ ብትፈልጉ 7ን ታስገቡና 4.7 ኪሎ ኦም ሆነ ማለት ነው። ግን በአጠቃላይ በኦሚክ ቫልዩ ከወሰዳችሁት 4700 ኦም ነው ማለት ነው። ስለዚህ ሜትራችንን ለ4700 እና ከዛ በላይ ለሆነ ቫልዩ ሜጀር ለምናደርግበት እናስተካክላለን ማለት ነው። 4.7 ኬ ወይም ደግሞ 4700
ኦም የሆነ ስታንዳርድ ላይ ማስቀመጥ መቻል አለብን ሜትራችንን ማለት ነው ከዛ እንግዲህ ስንለካ እንዳልኳችሁ ምን አለ ማለት ነው 5% ወደ ላይ ወደ ታች ከ4.7 ኬ ወደ ላይ ወደ ታች ሊሄድ ይችላል ያ ማለት እንግዲህ 4.60 ምናምን ሊገባ ይችላል ማለት ነው በዛ አይነት መንገድ እንግዲህ ስቲችን አንድ ሬዚስተር እንመለከታለን በዚህ ቫልዩ ላይ ያለች ሬዚስተር ነው የምናየው እቺናት ሬዚስተሯ ከተቃጠለ ምንድነው የሚያሳየው ወይ በጣም ሃይ ሬዚስታንስ ነው የሚያሳየው ለበለዚያ ደግሞ ለምን አመድ ይሆናል ውስጡ ምንም የሚያስተላልፈው ነገር አይኖርም ስለዚህ ሾርት ሊሆን ይችላል ወይም ደግሞ ብቻ ሃይ በጣም ከፍተኛ ሬዚስተር ሊያነብ ይችላል ማለት ኦፕን ነው ማለት ነው ውስጡ ስለዚህ ወይም ደግሞ በጣም ብዙ ያገለገለ ከሆነና የምንፈልገው ሪዛልት ማይሰጥ ከሆነ ምን ይሆናል ይወርዳል ከምንፈልገው በጣም ይወርዳል ወይ በጣም ይበዛል አሁን እቺ ሜትራችን 200 ኦም ላይ ያለችው ከ200 ኦም ወደ ላይ ወጣለሁ አሁን 2000 ማረግ አልችልም ለምን 4700 ኦም ነው ስለዚህ 20 ኬ የሚለው ላይ ሄዳለሁ ማለት ነው 20 ኬ ላይ ሄድና ሬዚስተርን ይዛለሁ በእጃችሁ እንዳትነኩት ሬዚስተር ስትለኩ እጃችሁ ብረቱን የሚነካ ከሆነ የሰውነታችሁንም ይለካል ትክክል አይመጣም አሁን 4.62 ኪሎ ኦም ነው ለምን ኪሎ ላይ ነው ያደረኩት ስለዚህ በኪሎ ነው የሚያነበው ማለት ነው 4.4.6 ኬ ሆነ ማለት ነው ስለዚህ ያቺ የምታዋት 4.7 ኤግዛክት ያለውበት ምክንያት 5% ቶለራንስ ስላለው ነው ወደ ላይ ወይ ወደ ታች